ሀገራችን ባሳየችው ስኬታማና የጤና አጠባበቅ ስርዓት በህዳር ወር 16ኛውን የዓለም አቀፍ የኤድስ እና የአባለዘር በሽታዎች ኮንፈረንስ እንድታካሄድ ለመመረጥ አቅቷታል። በዚህ ኮንፈረንስ ከተለያዩ የዓለም ክፍሎች የሚወከሉ እስከ 10,000 የሚደርሱ ሰዎች ይሳተፋሉ። 16ኛው ዓለም አቀፉ የኤችአይቪ ኤድስ እና የአባለዘር በሽታዎች ጉባኤ በአፍሪካ ኢካሳ 2011 በአዲስ አበባ ኢትዮጵያ ከህዳር 24 እስከ 28 2004 ድረስ ነው የሚካሄደው። ኢትዮጵያ ዓለም አቀፉን ጉባኤ እንድታዘጋጅ የተመረጠችው በሴኔጋል ዳካር በተካሄደው 15ኛ ጉባኤ ላይ ኢካሳን ለማዘጋጀት የጠየቁ 5 ሀገራትን በውድድር በማሸነፍ በልጣ በመገኘቷ ነው። ለጉባኤው አስፈላጊ የሆኑ የደህንነት የመገናኛና የመስተንግዶ እንዲሁም የመሰብሰቢያ አዳራሽን አዘጋጅ ሀገር በተሟላ ሁኔታ ማቅረብ ይኖርበታል። ለ16ኛው ዓለም አቀፉ የኤችአይቪ ኤድስ እና የአባለዘር በሽታዎች ጉባኤ በአፍሪካ ኢካሳ 2011 በኢትዮጵያ በጽፈት ቤት ደረጃ ተዋቅሮ ባለሙያዎች ተቀጥረውለት አስፈላጊው ዝግጅት ሲካሄድ ቆይቷል። ጉባኤው ሀገራት ኤችአይቪ ኤድስ እና የአባለዘር በሽታዎችን እንዲሁም ሌሎች የጤና ችግሮችን በተመለከተ ምክክር የሚያደርጉበት፣ እስካሁን የተከናወኑ ተግባራት የሚገመገሙበት እንዲሁም አዲስ የተገኙ የምርምር ስራዎች የሚፈተሹበትና አዳዲስ አቅጣጫዎች የሚቀመጡበት ነው። የመጀመሪያው የኢካሳ ጉባኤ የተካሄደው በቤልጂየም ብራስልስ ነው። ጉባኤው እንዲካሄድ ሁኔታዎችን የሚያመቻቸው የአፍሪካ የኤድስ ማህበረሰብ ኤኤስኤ የተባለ ተቋም ሲሆን ጉባኤው በሁለት ዓመት አንድ ጊዜ በፈረንሳይኛና እንግሊዝኛ ተናጋሪ በሆኑ ሀገራት ነው የሚካሄደው። አቶ ሚኪያ ሲሳይ የኢካሳ 2011 ጽፈት ቤት የህዝብ ግንኙነትና የማስታወቂያ ክፍል ዳይሬክተር ናቸው። እርሳቸው እንደሚሉት ጉባኤው በኤችአይቪ ኤድስ ዙሪያ ከአሁን የተከናወኑ ነገሮች ማስቀረት በሚለው ላይ ጉባኤ ነው። ይሄ ጉባኤ ደግሞ ኢትዮጵያ ኤችአይቪ እና ኤድስን ስለሚመለከታት ስትራቴጂ አውጥታ ፖሊሲ ነድፋ በዛ መልኩ እየሰራችበት ያለችውና ሌሎች ሀገሮች ጋር ምን ተሰርቷል እኛስ ጋር ምን ተሰርቷል የሚለው ሐሳብ እንቀያየርበት ነው። በዓለም ዙሪያ ካሉ ነገሮች ጋር ኤምዲጂውን ለማሳካት ከሚደረጉት አንዱ ኤምዲጂ ግቦች አንዱ ኤችአይቪ ኤድስን የማጥፋት እንደመሆኑ መጠን ከዛ ደግሞ የሚሰራውን ስራዎች ማየት ወደፊትስ እንዴት ነው ምን ቀጥለው ብሎ መነጋገሪያ ጉባኤ ነው የሚሆነው ጉባኤው። ጉባኤውን ኢትዮጵያ በተሳካ ሁኔታ ለማዘጋጀት እንድትችል ሁሉንም አካላት ያሳተፈ ዝግጅት ተከናውኗል። በ16ኛው የኢካሳ ጉባኤ ላይ ከ10,000 በላይ ሰዎች ናቸው አዲስ አበባ ይመጣሉ ተብሎ የሚጠበቀው። የአምስት ሀገራት መሪዎች፣ የቀድሞ የሀገር መሪ የነበሩ ግለሰቦች፣ ሚኒስትሮች፣ ከፍተኛ ባለስልጣናት፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና ቀዳማዊ እመቤቶችም ለጉባኤው ወደ ኢትዮጵያ ይመጣሉ ተብሏል። ኢትዮጵያ ከፍተኛ ታዳሚ የሚስተናገድበት ጉባኤ ስታዘጋጅ ያሁኑ የመጀመሪያዋ ነው። ለጉባኤው ስኬታማነት መንግስት፣ የጉባኤ አዘጋጆችና አጋር አካላት ከፍተኛ ትብብር አድርገዋል። Local and international, I can say really all partners have participated and really great contribution. I'm very proud of all our partners, both domestic and international. ዓለም አቀፍና የሀገር ውስጥ አጋሮችም ተሳትፎ እያደረጉ ነው። ጉባኤው ስኬታማ ይሆናል የምንለው ዓለም አቀፍና የሀገር ውስጥ አጋሮች እያሳዩት ያለውን ተሳትፎ መሰረት አድርገን ነው። through concerted efforts of different partners, commitment of the government, all challenges. የተለያዩ አጋሮች ትብብርና የመንግስት ቁርጠኝነት ታክሎበት ተግዳሮት የነበሩት ነገሮች ተቀርፈዋል። ጉባኤውን ለማሰናዳት የሚያስችል ዝግጅት በተሳካ ሁኔታ ተጠናቋል። 16ኛው የኤችአይቪ ኤድስ እና የአባለዘር በሽታዎች ጉባኤ በአፍሪካ ኢካሳ 2011 በዋናነት የሚካሄደው ቦሌ በሚገኘው የሚሊኒየም አዳራሽ ነው። አዳራሹን ለጉባኤው ምቹ የማድረጉ ስራ ከውጭ በመጡ ባለሙያዎችና ኢትዮጵያውያን ትብብር በአግባቡ ተጠናቋል። የተለያየ ይዘት ያላቸው ስብሰባዎች፣ ምክክሮች፣ በተንቀሳቃሽ ምስልና በድምጽ የተደገፉ ስብሰባዎች እንዲሁም የመገናኛ ብዙሃን ለህብረተሰቡ ጉባኤውን በተመለከተ መረጃ የሚያደርሱባቸው ክፍሎችም ተዘጋጅተዋል። አዳራሹን ምቹ ለማድረግ የተከናወነ ባለው ስራ ውስጥ ኢትዮጵያውያን ወጣቶች ልምድና እውቀት የሚቀስሙበት ሁኔታም ተፈጥሯል። ይሄ ሚሊኒየም አዳራሽ ስብሰባው የምናካሄድበት ነው። የዚህ ስብሰባ አዳራሽ ውስጥ ደግሞ የተለያዩ ፓርቲሽኖች ስለሚያስፈልጉ በዛ መሰረት ፓርቲሽኖች እየተሰሩ ናቸው። ይሄ እንግዲህ ከ10,000 ሰዎች በላይ የሚያስተናግደው ትልቁ ጉባኤ በተለያዩ ሴሽን ሩሞች አካባቢ የሚከፈል ነው። አንድ ተለቅ ያለ ግራንድ ሩም ሲኖር የተለያዩ ደግሞ ሳይዝ ያላቸው ወደ 14 የሚደርሱ ክፍሎች ይኖሩናል። ከዚሁ ጋር ደግሞ በተያያዥነት የሚዲያ ሴንተር አቋቁመናል።
ያ ሚዲያ ሴንተር ጋዜጠኞች ቁጭ ብለው የሚዘግቡበት ላይቭ ሊያስተላልፉ የሚችሉበት ፕሬስ ኮንፈረንስ የሚካሄድበት ሁሉ ነገር የተመቻቸ እንዲሆን ለጋዜጠኞቹም ችግር እንዳይገጥማቸው አድርገን የተሰናዳንበት ሁኔታ ነው ያለው። ይሄንን ቦታ ለዚህ ስብሰባ በቂ ለማድረግ አንድ ትልቅ ካምፓኒ ተወዳድሮ መጥቶ ነው የሚሰራው። ብዙ ቦታ የሰሩ ናቸው፣ ብዙ ኤክስፒሪየንስ ያላቸው ካምፓኒዎች ናቸው። ስለዚህ ከነሱ ጋር የመስራት እድሉን ማግኘታቸው በጣም ደስ የሚል ነው። ከውጪም ሰዎች ጋር የልምድ መለዋወጥ እያደረጉ ነው። ስለዚህ ለነዚህ ሰራተኞች ጥሩ እድል አጋጥሟቸዋል ማለት ይቻላል። ያሁኑ ጉባኤ የሚካሄደው ከሳራ በታች ያሉ የአፍሪካ ሀገራት በኤችአይቪ ኤድስ አዲስ የሚያዙና ህይወታቸውን የሚያጡ ሰዎች ቁጥር እየቀነሰ መሆኑ በተባበሩት መንግስታት ድርጅት ይፋ በተደረገ ማግስት ነው። 16ኛው ዓለም አቀፉ የኤችአይቪ ኤድስና የአባለዘር በሽታዎች ጉባኤ በአፍሪካ ኢካሳ 2011 አዘጋጅ የሆነችው ኢትዮጵያን ጨምሮ ከ20 የሚልቁ የአፍሪካ ሀገራት እንዴት ይህን ውጤት ሊያስመዘግቡ ቻሉ በሚለው ላይም ምክክር ይደረጋል። ኢትዮጵያ የኤችአይቪ ቫይረስ ከእናት ወደ ልጅ እንዳይተላለፍ አዲስ ስልት ቀይሳለች። ይህን በተመለከተ ሌሎች ሀገራት ያሉበት ሁኔታም ለመረዳትም ያግዛል የተባለው ጉባኤው የፌዴራል የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖምና የካሳ 2011 ጽህፈት ቤት ፕሬዝዳንት ዶክተር ይገረሙ አበበ በኢትዮጵያ ስለተዘረጋው አዲስ ስልትና ለውጤቱ መገኘት አስተዋጽኦ አበርክተዋል ያሏቸውን ጉዳዮች እንደሚከተለው ያብራራሉ። We're on the higher end, as I said, in the group with more than 25% decline. So many of the indicators are really good except the PMTCT1. So that's where the challenge is. መቀነሱን የሚያመላክቱ ሁኔታዎች አሉ። እንዳልኩት 25% ከቀነሰባቸው የአፍሪካ ሀገራት ውስጥ ነን። አመላካቾች ሁሉም ጥሩ ናቸው። ከእናት ወደ ልጅ እንዳይተላለፍ የሚሰጠው አገልግሎት አነስተኛ የሆነ ቢሆንም እርሱ ላይ ትኩረት አድርገናል። ችግሩን ለመቅረፍ ማህበረሰቡን ማዕከል አድርገን በተለይም የሴቶች ቡድንን መሰረት አድርገን እየሰራን ነው። በቅንጅትም እየተንቀሳቀስን ነው። በተለይም ደግሞ በስነ ተዋልዶ ጤና ውስጥ አስገብተናል። This has also decreased because the number of people living with the virus are accessing treatment. It doesn't mean that አዲስ የሚያዙ ሰዎች ቁጥር ብቻ ሳይሆን የሚሞቱ ሰዎች ቁጥርም ቀንሷል። ከቫይረሱ ጋር የሚኖሩ ሰዎች የሕክምና አገልግሎቱን በነጻ ያገኙ ነው። የማለት ግን ሁሉም አገልግሎቱን ያገኙ ነው ማለት አይደለም። አብዛኞቹ ያገኙ ነው። ባለፉት ከ10 ዓመታት ጋር ሲነጻጸር ዓለም አቀፉ ጉባኤ ኢትዮጵያ ባለፉት ዓመታት በተለያዩ መስኮች ያስመዘገበቻቸውን ለውጦችና ያላት ሌላኛውን ገጽታ ለማሳየትም አስተዋጽኦ ያበረክታል። In all development fronts, Ethiopia is on the move. It's not really specific to HIV/AIDS, to the health sector, but the other phase of Ethiopia. በሁሉም መስክ ኢትዮጵያ በእድገት ጎዳና ላይ ነች። በኤችአይቪ ኤድስና በጤናው ዘርፍ ብቻ አይደለም። ኢትዮጵያ ሌላ ገጽታ ነው ያላት። ኢትዮጵያ ሁሉም ነገር ይብቃ ብላ ታጥቃ ተነስታለች። በትክክለኛና በብሩህ መንገድ ላይ ነች። ፈጣን ምጣኔ ሀብትም እያስመዘገበች ነው። ይህን ስሜት ሌሎችም ይናገራሉ፣ ማየትም ይሻሉ። አዲሲቱ ኢትዮጵያ ለኢንቨስትመንት ክፍት መሆኗንም ማሳየት እንችላለን። ይህ አጋጣሚ አዲሱን የኢትዮጵያ ገጽታና ህዳሴን ለማሳየት እድሉን ይፈጥራል። A very good opportunity to show this new phase, the renaissance of our ብዙ ቁጥር ያለው ኢትዮጵያን የሚያውቁ ሰዎች ፈጠረን ማለት ነው። ስለ ኢትዮጵያ ቀናውን ማሳየት የምንችልበት ነው። ገጽታችንን እንገነባበት ነው እና የተለያዩ ጥቅሞች ያመጣልናል። ይሄ ምንድነው? ኢትዮጵያን ከዜና አውታር ብቻ ከመከታተል በአይን መጥቶ ማየትም አንድ ነገር ነው። ከዚህ ቀደም በሌሎች ሀገራት የተከናወኑ የኢካሳ ጉባኤዎች የመስተንግዶና የማረፊያ ቦታዎች ችግር ተስተውሎባቸዋል። በኢትዮጵያ ጉባኤውን ለማስተናገድ የተቋቋመው ጽህፈት ቤትና ኮሚቴ ባደረገው እንቅስቃሴ በአዲስ አበባ ከተማ 10800 መኝታ ቤቶች አግኝቷል። ከዚህ ውስጥ 6000 የሚሆኑት ጉባኤውን ለማስተናገድ ያላቸውን ቁርጠኝነት አሳይተዋል። ይህ ደግሞ የካሳ 2011 ጽህፈት ቤት ፕሬዝዳንት ዶክተር ይገረሙ አበበ እንደሚሉት ኢትዮጵያ የምታስተናግዱ 16ኛ የካሳ ጉባኤ የተለየ ያደርገዋል። አሁን በአዲስ አበባ በቂ የሆቴል ክፍሎች እንዳሉ ተረጋግጧል። እንግዲህ ኢካሳ አንዱም ሲወቀስ የኖርበት ያለፉት ኢካሳዎች ማለት ነው በሆቴል መስተንግዶ ነው። ግን በአዲስ አበባ የሚመጡት እንግዶቻችን በሚገባ እንደሚስተናገዱ ያረጋገጥንበት ሁኔታና በዛ አኳያ ብዙ ስራዎች የተሰሩበት ሁኔታ ነው ያለው። የሚያሳስበን ነገር የለም በዚህ በኩል። አዘጋጆቹ ከጉባኤው የሚጠበቀውንም ውጤት አብራርተዋል። In this conference we will try to show to the whole world that the situation, although we're seeing some encouraging results,
በጉባኤው አበረታች ውጤቶች እንዳሉና ጠንክረን ልንሰራባቸው የሚገቡ ስራዎች መኖራቸውን ነው ቃላችንን እንድናድስና እንድንጠብቅ ለማድረግም ነው። ቤስት ፕራክቲስስ might be taken by different participants. ተስፋ የምናደርገው በዚህ ጉባኤ ሀገራት መልካም ተሞክሮን እንዲለዋወጡና ያገኙትን ተግባራዊ እንዲያደርጉም ነው። Mobilization of the leaders, civil society organizations, the community, associations and leaders of people. HIV ኤድስን በተመለከተ የሚሰጡ ምላሾችን የተለያዩ አካላት እንዲደግፉ ማነሳሳት በመከላከል በመቆጣጠርና በመንከባከብ ስራ ውስጥ ባለቤትነትን ማስፋፋት እንዲሁም ዘላቂ ለማድረግ በሚደረገው ጥረት ውስጥ የተገኙ ውጤቶችን ለማጠናከር ሁለተኛው ደግሞ የልምድ ልውውጥ ይኖረናል። ከአፍሪካ የፈለቁ አዳዲስ ዕውቀቶችንም ለመገምገም ይረዳናል። ጉባኤው ምርጥ ተሞክሮዎችን ለማስፋፋትም ያግዘናል። ከህዳር 24 እስከ ህዳር 28 2004 በአዲስ አበባ ሚሊኒየም አዳራሽ የሚካሄደው ዓለም አቀፉ ጉባኤ የተሳካ እንዲሆን በየዘርፉ የተሰማሩ ተቋማትና ግለሰቦች የበኩላቸውን አስተዋጽኦ እንዲያበረክቱም ተጠይቋል። እንግዶቻችንን ተቀብለን በወጉ ማስተናገድ ነው በየድርሻችን። የታክሲ ባለቤቶችና የታክሲ ላይ ስራ ላይ የተሰማሩ የሆቴል ሙያ ላይ የተሰማሩ ሌሎችም ቢሆኑ በየአግባቡ እንዳስፈላጊነቱ እንግዶቻችንን በተገቢው አስተናግደ መመለስ አለብን። ስለዚህ የራሳችንን ማንነትን ማስመስከሪያችን ጭምር እንደመሆኑ መጠን በዛ መሰረት ሁሌም ዝግጁ ሆነን እንግዶቻችንን ማስተናገድ አለብን ማለት ነው። 16ኛውን የኤችአይቪ ኤድስና የአባላዘር በሽታዎች ጉባኤ በአፍሪካ ኢካሳ 2011 ኢትዮጵያ በተሳካ ሁኔታ ማዘጋጀቷ በቀጣይ ለሚደረጉ መሰል ዓለም አቀፍ ተቋማት ያላትን እምቅ ኃይል ለማሳየትም ያግዛል። የጉባኤው ቅድመ ዝግጅት ሙሉ በሙሉ ተጠናቋል። ጉባኤውም የፊታችን እሁድ ይጀመራል። የጉባኤው ተሳታፊዎችም አዲስ አበባ እየገቡ ነው።